በራስ መተማመን ክፍል 1 ሕግ እና መግቢያ። ሰዎች በእውቀት አይሸነፉም፣ በራሳቸው ላይ ባላቸው እምነት እጥረት ይሸነፋሉ። አንድ ሰው እጅግ ብልህ ሊሆን ይችላል፣ ግን በራሱ የማይተማመን ከሆነ ዕድሎችን ያመልጣል። ሌላ ሰው ደግሞ መካከለኛ ችሎታ ቢኖረውም በራሱ ስለሚተማመን ታላላቅ ነገሮችን ያሳካል። እስቲ ራስዎን ይጠይቁ። ስንት ዕድሎችን አልችልም ብዬ አሳልፌያለሁ? ስንት ጊዜ የሰዎችን አስተያየት ፈርቼ ወደ ኋላ ተመልሻለሁ? ስንት ሕልሜን በራሴ ፍርሃት ገድየዋለሁ? ዛሬ የምንነጋገረው ስለ በራስ መተማመን ብቻ አይደለም፣ ሕይወትዎን ሊቀይር ስለሚችል አስተሳሰብ ነው። በራስ መተማመን ማለት ፍጹም መሆን አይደለም፣ ሁሉም ማወቅም አይደለም። ስህተት ቢፈጽሙም መማርና ወደፊት መቀጠል መቻል ነው። ብዙ ሰዎች እምነት ካገኘው በኋላ ጀምራለሁ ይላሉ፣ እውነቱ ግን ተቃራኒ ነው። ሲጀምሩ ነው እምነቱ የሚገነባው። ልጅ መራመድ የተማረው ከመውደቁ በኋላ ነው። አልተወለደም እየሮጠ ወደቀ፣ ተነሳ፣ ደግሞ ወደቀ፣ እንደገና ተነስ። በመጨረሻም መራመድን ተማረ። እርስዎም እንዲሁ ነዎት። የዛሬው ችግር ብዙ ሰዎች ከመጀመራቸው በፊት ፍጹም መሆንን ይጠብቃሉ። ይህ ግን በፍጹም አይሆንም። በራስ መተማመን ከሌለ ሥራ ማመልከት ያስፈራል፣ ንግድ መጀመር ያስፈራል፣ በሰው ፊት መናገር ያስፈራል፣ ሐሳብን መግለጽ ያስፈራል። ነገር ግን አንድ እውነት አለ፣ ፍርሃት ሁልጊዜ ይኖራል። የተለየው ሰው ፍርሃቱ ቢኖርም እርምጃ ይወስዳል። ዛሬ እስከ መጨረሻ ከቆዩ በራስ መተማመንዎን የሚያሳድጉ ተግባራዊ መንገዶችን እማራለን። እነዚህ ዘዴዎች በየቀኑ ሲተገበሩ አስተሳሰብዎን፣ ባህሪዎን እና የሕይወት አቅጣጫውን ሊለውጡ ይችላሉ። ስለዚህ ከእኔ ጋር እስከ መጨረሻ ይቆዩ፣ ምክንያቱም ምናልባት የሚቀጥለው ሐሳብ ሕይወትዎን የሚቀይር ሊሆን ይችላል። ክፍል 2 ሰዎች ለምን በራሳቸው አይተማመኑም? አሁን ደግሞ አንድ አስፈላጊ ጥያቄን ጠይቅ። ለምንድን ነው ብዙ ሰዎች በራሳቸው የማይተማመኑት? ችግሩ በአብዛኛው ችሎታ አይደለም፣ አስተሳሰብ ነው። ከልጅነታችን ጀምሮ የምንሰማቸው ቃላት በአእምሮአችን ውስጥ ይቀርጻሉ። አትችልም፣ አንተ ለዚህ አይደለህም፣ ሌሎችን ተመልከት፣ እነሱ ይሻሉ። እነዚህ ቃላት ብዙ ጊዜ የውስጥ ድምጻችን ይሆናሉ። ከዚያም ራሳችንን እኛው መገደብ እንጀምራለን። አንድ ሰው በሕይወቱ ምን ያህል ብዙ ዕድሎችን እንዳጣ ታውቃላችሁ? በብዙ ጊዜ ምክንያቱ የራሱ ፍርሃት ነው እንጂ የሌሎች እንቅፋት አይደለም። ራስን ከሌሎች ጋር ማወዳደር። ዛሬ በተለይ በማኅበራዊ ሚዲያ የሌሎችን ስኬት እያየን የራሳችንን ሕይወት እንቀንሳለን። አንድ ሰው መኪናውን ያሳያል፣ ሌላው ቤቱን ያሳያል፣ ሌላው ጉዞውን ያሳያል። እኛ ግን የማናየው ነገር አለ። የዚያ ስኬት ጀርባ ያለው ብዙ ዓመታት ጥረት፣ ውድቀትና መሥዋዕትነት ነው። ስለዚህ የራስዎን ሕይወት ከሌላ ሰው ማሳያ ጋር አያወዳድሩ። 2 ውድቀትን መፍራት። ብዙ ሰዎች የሚጀምሩት አይደለም ምክንያቱም ይወድቃሉ ብለው ይፈራሉ። ነገር ግን አንድ እውነት አለ። ውድቀት የመጨረሻ አይደለም፣ የመማሪያ ክፍል ነው። የተሳካላቸው ሰዎች ፈጽሞ ያልወደቁ አይደሉም። የወደቁ ነገር ግን እንደገና የተነሱ ናቸው። 3 ፍጹም መሆንን መጠበቅ። ሁሉም ስማር እጀምራለሁ፣ በቂ ገንዘብ ሲኖረኝ እጀምራለሁ፣ ሁሉ ሲዘጋጅ እጀምራለሁ። ይህ የሚመስለው ምክንያት ቢሆንም ብዙ ጊዜ የፍርሃት መደበቂያ ነው። እውነቱ ግን ማንም ፍጹም ሆኖ አይጀምርም፣ በመጀመር ነው የሚሻሻለው። 4 አሉታዊ ራስን ማነጋገር። በቀን ብዙ ጊዜ ከማንም በላይ ከራሳችን ጋር እነጋገራለን። እስቲ ያንን ድምፅ ያዳምጡ። አልችልም፣ እኔ አልሆንም፣ ሌሎች ይሻሉ። እነዚህን ቃላት ደጋግመን ስናገር አእምሮችን እንደ እውነት ይቀበላቸዋል። ስለዚህ ቃላትዎን ይቀይሩ። አሁን አልችልም ከማለት ይልቅ እየተማርኩ ነው፣ ደካማ ነኝ ከማለት ይልቅ በየቀኑ እየተሻልኩ ነው። የሚናገሩት ቃል ሕይወትዎን ሊቀይር ይችላል። በራስ መተማመን ከውጭ አይመጣም፣ ከውስጥ ይገነባል፣ እናም በየቀኑ በትንሽ ትንሽ እርምጃዎች ያድጋል። ክፍል 3 በራስ መተማመንን የሚያሳድጉ 10 ኃይለኛ ልምዶች። እንኳን ወደ 3ኛው ክፍል በደህና መጡ። እስካሁን ሰዎች ለምን በራሳቸው እንደማይተማመኑ ተመልክተናል። አሁን ደግሞ ዋናው ጥያቄ ይመጣል። በራስ መተማመንን እንዴት እንገነባለን? መልሱ ቀላል ነው። በአንድ ቀን አይደለም፣ በየቀኑ በምናደርጋቸው ትንንሽ ልምዶች ነው። 1 ለራስዎ የሚገቡ ቃላትን ይናገሩ። በየቀኑ ለራስዎ የሚናገሩት ቃል አእምሮውን ይቀርጻል። በየጠዋቱ እንዲህ ይበሉ፣ እችላለሁ፣ እማራለሁ፣ ዛሬ ከትናንት የተሻለ ሆናለሁ። እነዚህ ቃላት አስማት አይደሉም፣ ነገር ግን አእምሮውን ወደ አዎንታዊ አስተሳሰብ ያቀናሉ። 2 ትንሽ ግቦችን ያሳኩ። ትልቅ ግብ ሲያዩ ሊያስፈራዎት ይችላል። ስለዚህ በትንሽ እርምጃ ይጀምሩ። ለምሳሌ 10 ገጽ ማንበብ፣
15 ደቂቃ መማር፣ 30 ደቂቃ መስራት። እያንዳንዱ ትንሽ ድል በራስዎ ላይ ያለውን እምነት ያሳድጋል። 3. ከሚያበረታቱት ሰዎች ጋር ይቆዩ። ከሚያወርዱት ሰዎች ጋር ሁልጊዜ ከቆዩ በራስዎ መተማመን ይቀንሳል። ነገር ግን የሚያበረታቱት፣ የሚያስተምሩት እና እድገትዎን የሚፈልጉ ሰዎች ከአጠገብዎ ካሉ እርስዎም ያድጋሉ። 4. አዲስ ነገር ይማሩ። እውቀት በራስ መተማመንን ያጠናክራል። ዛሬ አንድ አዲስ ነገር ይማሩ። መጽሐፍ ያንብቡ፣ ኮርስ ይከታተሉ ወይም አዲስ ክህሎት ይማሩ። 5. ሰውነትዎን ይንከባከቡ። እንቅልፍ፣ እንቅስቃሴ እና ጤናማ ምግብ ከአእምሮ ጋር በቀጥታ ይያያዛሉ። ጤናማ ሰውነት ጠንካራ አእምሮን ይደግፋል። 6. ስህተትን እንደ ትምህርት ይቀበሉ። ስህተት መስራት ውድቀት አይደለም። እውነተኛው ውድቀት ከስህተት አለመማር ነው። ሁሉም የተሳካላቸው ሰዎች ብዙ ጊዜ ተሳስተዋል። 7. ከምቾት ቀጠናው ውጡ። የሚያስፈራዎትን ነገር በቀስታ ይሞክሩ። በሰው ፊት መናገር ከሚያስፈራዎት አንድ ቀን በትንሽ ቡድን ፊት ይናገሩ። እያንዳንዱ ሙከራ ፍርሃትዎን ያሳንሳል። 8. የተሳካላችሁትን ነገሮች ያስታውሱ። ሰዎች ውድቀታቸውን ብቻ ያስታውሳሉ። እርስዎ ግን የተሳካላችሁትን ነገሮች በወረቀት ይጻፉ። እነዚህ ስኬቶች በከባድ ጊዜ ኃይል ይሰጧቸዋል። 9. ሌሎችን አይወዳደሩ። ብቸኛው ማወዳደር የሚገባዎት ከትናንቱ ራስዎ ጋር ነው። ጥያቄው: ዛሬ ከትናንት ተሻልኩን? ከሆነ በትክክለኛው መንገድ ላይ ነዎት። 10. እርምጃ ይውሰዱ። በራስ መተማመን ከእርምጃ በኋላ ነው የሚመጣው። ብዙ ሰዎች ከስተማመን እጀምራለሁ ይላሉ። እውነቱ ግን እጀምራለሁ ከዚያም እተማመናለሁ። ዛሬ ሊወስዱት የሚችሉትን አንድ ትንሽ እርምጃ ይውሰዱ። ያ እርምጃ የወደፊት ሕይወትዎን ሊቀይር ይችላል። በራስ መተማመን (Self Confidence) ክፍል 4 በራስ መተማመንን የሚያጠፉ 7 ልምዶች እና እንዴት እንደሚያሸንፏቸው። እስካሁን በራስ መተማመንን እንዴት ማዳበር እንደምንችል ተመልክተናል። አሁን ደግሞ እድገታችንን የሚያደናቅፉ ልምዶችን እንመልከት። አንዳንድ ጊዜ ችግሩ አዲስ ነገር አለመስራታችን አይደለም፣ የሚጎዱንን ልምዶች አለመተው ነው። 1. ሁልጊዜ ራስዎን መተቸት። አንድ ስህተት ሲፈጽሙ እኔ ምንም አልሆንም ሁልጊዜ እሳሳታለሁ ብለው ከራስዎ ጋር ይነጋገራሉ? እስቲ ያስቡ። ለቅርብ ጓደኛው እንዲህ ይናገሩ ነበር? ለራስዎም እንዲሁ ርህራሄ ያሳዩ። ስህተት መስራት ሰውነት ነው፣ ከስህተት መማር ግን እድገት ነው። 2. የሌሎችን ፍርድ ከመጠን በላይ መፍራት። ብዙ ሰዎች ሕልማቸውን ይተዋሉ ምክንያቱም ከሰዎች ምን ይላሉ ብለው ይፈራሉ። ነገር ግን እውነቱ ይህ ነው። ሰዎች ስለ እርስዎ ከምታስቡት በጣም ያነሰ ያስባሉ። እያንዳንዱ ሰው በራሱ ጉዳይ ተጠምዷል። ስለዚህ ሕይወትዎን በሰዎች አስተያየት ሳይሆን በእሴቶቹ ይምሩ። 3. ማዘግየት (Procrastination) ነገ ጀምራለሁ፣ ቀጣይ ሳምንት እሰራዋለሁ። ይህ ልምድ ቀስ በቀስ በራስዎ ላይ ያለውን እምነት ያዳክማል። ከራስዎ ጋር የገቡትን ቃል ሲያፈርሱ እርስዎን መተማመን ያቆማል። 4. አሉታዊ አካባቢ። ዘወትር የሚያሳንሱዎት፣ የሚያስፈራሩት ወይም የሚያስተቹዎት ሰዎች መካከል ከቆዩ በራስዎ መተማመን መቀነሱ የተፈጥሮ ነው። ሁሉም ሰው ከሕይወትዎ ማስወገድ አይቻልም፣ ግን ተጽዕኖዎቻቸውን መገደብ ይችላሉ። 5. ራስዎን ችላ ማለት። ጤናውን፣ እንቅልፍዎን፣ ንጽሕናውን እና አለባበስዎን ችላ ካሉ ይህ በስሜትዎ ላይ ተጽዕኖ ያሳድራል። ራስዎን መንከባከብ ቅንጦት አይደለም፣ ለራስዎ ያለዎት ክብር መግለጫ ነው። 6. ሁልጊዜ ፍጹም መሆንን መፈለግ። ፍጹም መሆንን ከጠበቁ ምናልባት በፍጹም አይጀምሩም። እድገት ከፍጹምነት ይበልጣል። 7. የቀድሞ ውድቀትን እንደ መጨረሻ መቁጠር። አንድ ጊዜ ስለ ወደቁ ሁልጊዜ እንደሚወድቁ አያስቡ። ያለፈው ትምህርት ነው፣ የወደፊቱ ውሳኔ አይደለም። ማጠቃለያ፣ የዛሬው ትምህርት በዚህ ያበቃል። እባክዎ ቻናሉን ሰብስክራይብ ያድርጉ።